arneetti tipo ayyuu mannen kun ballala kana umurbat baka kana ማሉን kana ማሉን ማይ እንደዛ ይባላል አንቺ ትንሽ ልጅ ነሽ በቃ አስጠሉኛል እዚህ ጋር እዚህ መኖር ራስ በጣም ያስጠላል በሩ ይገነጠላል አንዴ በሩ አያገነጠልም እንዴ የማን በር ነው የተገነጠለው ሰላም እንዴ ተከበራችሁ ደህና ናችሁ ያዩ ቤተሰብ እኔ ደህና ነኝ ዛሬ የሚያምር ቤት ግን ተከራይታለች ግን ጎበዝ ናት ይሄኛው የሚያምር ግን ያምራል ዛሬ እናቴን ፕራንክ ላረጋት ነው ቤቷ አያምርም ብዬ ፕራንክ አረጋታለሁ እናቴ ደግሞ ውጪ ናለችው የሆነ ቦታ ደርሼ እመጣለሁ ላይ ነበር የሄደችው ግን ቤቱን አውቄ አስጠለኝ እላታለሁ እና ሽታው ካሜራውን አዘጋጅታልኛለች የምታሳድገኝ ናት ከዛም በኋላ እናቴ ስትመጣ ደግሞ እናቴ ለምን እንደምትል ላይ የድሮ ቤት ወሰጂኝ የነበርንበት ቦታ ላይ ወሰጂ ይላታልና እናቴን አበራርታት ላይክ ሰብስክራይብ አርጓት በጣም ጎበዝ ናት እናቴ እና ይሄ እነዚህ ሁሉን ቤት ተከራይታ ከዛ በጣም ነው የሚያምረው ከዛ መጣ ከዛም ቤት ስመጣ ሳይ በጣም እየደነገጥኩት ስጮህ ነበር ከዛም ሁሉንም ንጹህ ነው ከዛም በኋላ ግን አዲስ ነው እኔም ከመግባቴ በጣም ደስ ብሎኛል እንጠብቃት ልናክሽ ነበር ማርያም ንገሪኝ ቁጭ በይና ንገሪኝ ቁጭ በይና ንገሪሽ ምንድን ነው ያ ነገር ነው እሺ እናቴ ስራ ትምህርት ነው አይ ሌላ ነገር ማርያም ንገሪኝ ምን ችግር አለ እሺ ቁጭ በይ ከአንቺ ወዲህ ነው ቁጭ በይና ብለሽኝ አይ እሺ ቁጭ በይና ልንገርሽ ቤቱ ግን አያምርም ቀድሜ ነበርበት ቦታ ላይ ነው በቃ አሁን ይሄ ቤቱ አላ ከዚህ ይሄ ምንም አላማረኝ እና የነበርንበት ቦታ ላይ ነው በቃ ምን ነው ማኪዮ ምንም አስጠልቶ ነው አንቺ እኮ ልጅ ነሽ ምንድን ነው የምትማየ እኮ አልፈልግም በቃ እዚህ መኖር አልፈልግም ለምን የነበርንበት ላይ ነው ቆንጆ እኮ ነው ማየ እንደ ክፍል አለሽ ምናምን ያምራል እኮ ምን ሆነማ ይሄ እንደዚህ ተዘብራርኩኝ እንደዚህ አልፈልግም እንዴማ ምን ሆነሽ ነው አይማ እኮ እስከምናስተካክለው እኮ ነው ይሄ ቀስ እያለ ይሄው ምንጣፉ ላይ ነጥፈው እኮ ነው አሁን ቀስ እያለ ምናምን እናስተካክላለን የምትፈልጊው ደግሞ እዛ ክፍል ውስጥ ምናምን እናስገባለን መጫወቻ ምናምን አይ እንደዚህ አይነት ያቀለኝ ከፋሽ ማይ በቃ የነበርንበት ቦታ ላይ ነው ለምን ማኪየ ፈልጌ ለምን ለላክ አስጠላሽ በጣም ያስጠላኝ በጣም እንዴ ሸቶ ማላ ሰፍተወጅን ማንና ጅብስ ይሰቲ ማንና ጅብስ ይሰቲ እቴ ጌስ ለኔ ማን በከለኝ አጭት ደብና ማለት ጆሌ ያደሞ እንዴ በቃ አኒ ከናን ፍጥ ኢየሱስ እንዴ ማን ሰጅልና ሶፍተኒ እናስ ምን ሀና ሶቴታ ናስ ለቦ ዋቀናስ ታወቸው ለምን ደበር ሲሰንጅራ ማረ ጆሌ ያደረ በርባዱ በቃ ከነማረም በርባዱ በቃ እንበሬ ደንበር አረኔት ዲፖ ላይ ማንን ኩምባላ ከነም በርባዱ በቃ ከነማረም ማሉን ከነማረም ማንተና ደስ ይገሩ ማነሰ ጋንጃለ በቃ ከነም እጆለላ ወለተ ነው ከልጆች ጋር ተጣለሽ ተጣሉ ታዲያ ለምንድን ነው ያልፈለግሽው ማየ በቃ እዚህ መኖር በጣም ነው የማልፈልገው እንዴ እኔ ለብቻ ክላስ ፈልጋለሁ ስትኛ ነበር እንዴ ክላስ ያለውን ተከራየውልሽ እኮ ያኛው ጠባብ ነው ብዙ ቀን ከሰልጪ ሳፈነን እኔ እኮ ላንቺ ብዬ እኮ ነው ቆንጆ ሆነሽ እንድትማሪ ሰርቪስ ተከራየውልሽ አይደል እንዴ በቃ
በቃ እዚህ በጣም ነው ያስጠላኝ። በቃ ለምን እናቴ? እኔ በቃ አልፈልግም የነበረበት ቦታ ላይ ነው እንዴ። ስጀመር አንቺ እኮ ልጅ ነሽ፣ እንደዚህ እኮ አይባልምማ። እናቴ ያለችው እሺ ነው የሚባለው አይደል እንዴ? ያው እኮ ታዲያ ምንድን ነው የምትይኝ? አይ ቤቱ ያስጠላል በጣም። ምን ሆነ ያስጠላሽ? እኮ ንገሪኛ፣ ምንድን ነው ያስጠላሽ? አይ ዝም ብሎ አስጠላኝ በቃ። ምን ሆነ ያስጠላሽ እማዬ? ይሄ ቤቱ በቃ ምንም አላማረኝም። እንዴ እኮ ለአንቺ ብዬ እኮ ለምን ታስከፍኛለሽ? አይ ቆንጆ እኮ እንኖርበታለን። ከዛ ደግሞ በደንብ ምናምን ነገር በቃ ትጫወችበታለሽ ምናምን። እዚህ ላይ ሳይክል መንዳት ትቻለሽ፣ ሰፊ ነው። ለትምህርት ቤትሽ ጥሩ ነው። አይ አልፈልግም በቃ። እኮ የት እንሂድ? እሱ ቤት ተከራይቷል። ይኸውልሽማ እኛ ትልቅ ሰው ማለት ነው። ከዛ ቤት ለቆ ሲወጣ እሱ ይከራያል፣ አይያዝም፣ አይቀመጥም። ገብቶሻል? እንደሱ እኮ ነው። እሺ ምን ገብቶኛል ግን እኮ ታዲያ ምንድን ነው? የት ነው የምንሄደው? በቃ እኔ ከዚህ አልፈልግም። አይ እንግዲህ ስራትሽን ያይማ። ከነበርንበት ነው የምፈልገው እኔ በቃ። ዝም በያች። እንዴ ታበዛለች እንዴ? ውጭ ወደ ላይ ምንጣፍ ላይ አጥፍ ነው። ከዚህ ብለቅ ይሻላል። እማ ዝም በይ፣ አንቺ ልጅ ነሽ፣ እንደዛ አይባልም። እኔም አልፈልግም እኮ አንቺ እኮ ልጅ ነሽ እኮ፣ እንደዛ የምትይበት እድሜ ላይ አይደለሽም እኮ። ገና ልጅ እኮ ነሽ አንቺ፣ እንደዛ እኮ የምትይበት እድሜ ላይ አይደለሽም። አሁን ትንሽዬ እኮ ነሽ አንቺ እኮ። አሁን 8 ዓመት የሆነሽ፣ እንደዛ አይባልም። እሺ ልጅ እናት ወላጅ ያለው ነው እሺ የምትለው። እሺ እሺ ነው የሚባለው፣ እምቢ አይባልም። እሺ በቃ እኔ ማርያም የነበር ነው። አይ እንደዛ አይባልም ነው። እሺ ይሄ ብልግና ነው፣ አይባልም እንደዛ። እኔ ፈልጌ ነበረ እንዴ አንተ ልከራይም አልሽ አንተ ልከራይም አልሽ። እማ አይባልም ብዬሻለሁ። እናት ያለችው እሺ ነው የሚባለው። አንቺ ልጅ ስለሆንሽ ማለት ነው። ገባሽ? ገብቶኛል ነው እኮ በቃ አይባልም እንደዛ። ግን አልፈልግም መኖር እዚህ። እማዬ እንደዛ አይባልም። አንቺ ትንሽዬ ልጅ ነሽ። በቃ አስጠሎኛል እዚህ ጋር። እዚህ መኖር ራሱ በጣም ያስጠላል። ገና እኮ 1 ቀን 2 ቀን እኮ ነው የኖርነው። ምን ሆነሽ ነው አንቺ እንደዛ የምትይኝ? እኔ አልፈልግም። እንዴ ከመቼ ወዲህ እንደዚህ አይነት ጸባይ ያመጣሽው አንቺ? ስትጀመር እንዴ ትንሽ ልጅ እኮ ነሽ አንቺ። ሳያለው እሺ ነው የሚባለው እንጂ አይባልም። እሺ እግርሽን አንሺው አንቺ ጫማ። በቃ እኔ እሱ ነው ደስ የሚለኝ። እዚህ በጣም ደስ አይለኝም። ችግር የለውም በቃ ወደፊት እንሄዳለን። አሁን ግን እዚህ ነው የምንኖረው። እሺ ይሄ ሰፊ ስለሆነ ትልቅ ስለሆነ ቤቱ እዚህ ነው የምንኖረው። እሺ ወደፊት ደግሞ አንቺ እንደፈለግሽው ይሆናል። እኔ ወደፊት አይደለም መሄድ። አንቺ ዝም በይ እንግዲህማ ትጣይኛለሽ። እሺ እኮ እኔ ወደፊት መሄድ አልፈልግም እኮ አሁን በጣም የምትጣይኝ እንደዛ አታውሪ። እሺ እኔ ወደፊት መሄድ አልፈልግም አይባልም። በቃማ ዝም በይ። ሰው ዝም በይ ካለሽ ደግሞ ቢያንስ ዝም በይ። እሺ አታናጂ። እስኪ በቃ እሺ እስኪ አከራይኝ እዛ ወሮ እኔ አሁን እዛ ማከራየት አልችልም። እሱ ውድ ነው። ገባሽ? አንቺ አታውቂም፣ ብዙ የማታውቂ ነገር ስላለ አታውሪ። እሺ ልጅ ወላጅ ያለው እሺ ብሎ ነው የሚኖረው። እሺ ማለት እኔ በጣም ያስጠላኝ ግን እኮ አይባልም። በቃ ዝም ነው የሚባለው። አንዴ በሩ ይገነጠላል፣ አንዴ በሩ አይገነጠልም። ምንድን ነው የማን በር ነው የተገነጠለው? የት ነው የተገነጠለው? የሽንት ቤት። ይሄ ሽንት ቤት እኮ ታዲያ ብለውን እኮ ይጠብቃል። እሱን እኔን ነው የምመለከተው፣ አንቺን አይመለከትሽም። ዝም በይ እሺ። እሺ ቆይ እኔ በቃ እንደ መኖር ነው የምፈልገው እዛ ቤት የነበረበት ቦታ። እዛ ሰው ገብቶ ኋላ መኖር አይቻልም። እዛማ እኔ በጣም ነው የምፈልገው። አንቺ ዛሬ ከምንድን ነው የምትይኝ? በቃ እኔ እፈልጋለሁ። ምን አይነት ፀባይ ነው ያመጣሽው? እኔ የምፈልገው ነው የፈለኩት። አይ ስራሽን አይሽ እንግዲህ ነግሬሻለሁ። እንዴ ማለት አትጨማለቂ። እሺ ትልቅ ሰው ያለው እሺ ነው እንጂ እምቢ አይባልም። በቃ እኔ መፈለግ ነው የምፈልገው። አይ እንግዲህ ነግሬሻለሁ። እማ እራስሽ ታይ እንዴ እረፊ፣ አትጣይ። በቃ እኔ የነበርኩበት ቦታ ነው። እሺ በቃ የእነሱ ልጅ ነኝ። አዎ ይሻለኛል። ይሻለኛል። ጭራሽ እንደዚህ ነው ተከርኛ ማመጣሽልኝ። በቃ አልፈልግም። ምግብ ላምጣልሽ? እኮ ምንድን ነው የምትሆኚ? በቃ እኔም እዚህ ቤት በጣም ያስጠላል። ምን ሆነ ያስጠላሽ? ልጄ ምን ሆነሽ ነው? እነዚህ ስራትሽን ያዥ። በቃ ዝም በይ፣ ዝም በይ። ከዚህም በኋላ ምንም እንዳታወሪ። ስራትሽን ያዥ። እኔ በጣም ዝም በይ። ይሄ ቤት
ቅድም እየተጫወትሽ ነበር እንዴ? ነው ወጥቼ ስመለስ ምንድን ነው ነገርሽ? አይባልም። ልጅ ነሽ አንቺ። እሺ ነው የሚባለው። እናት ያለችው እሺ ገብቶሻል እኮ። እሺ በያ እማ ምን ሆነሽ ነው የምትደርቂ? በቃ ዝም በይ። ነገ ቤተክርስቲያን እንሄዳለን። እሺ አሜን አሜን አይደል? ነገ እንሰርጋለን። ምን ነው ነገ እኮ ስቅለት ነው። ትምህርት የለም አልተባላችሁ እንዴ? ትምህርት የለም ነገ ስቅለት ነው አልተባላችሁ? እንሄዳለን። በቃ ሄደን እዛ አሜን ቤት ስንሄድ ይተውሻል እንደዚህ የሚያደርግሽ። እሺ ለምን ጫማሽ እዚህ ጋር በቃ እኔ በጣም ያስጠላኝ። በቃ ራሴን እያመመኝ ነው። አውቀሽ ነው እማዬ። ነይ እስኪ እንጫወት። ነይ እናቴ እንጫወት። እኔ ማለት ምንድን ነው እንጫወት ነይ። አውቀሽ ነው አይደል? አይደለም እውነቴን ነው እኮ እየተጫወትሽ ነው። አታስነቂኝ። በቃ እማ ረፊ አሁን ዝም አለሽ። በጣም ያስጠላኝ ደግሞ። ምንድን ነው የሚያስጠላሽ? እማ ተይ እማዬ ፕራንክ እያደረኩሽ ነው። የምን ፕራንክ? ፕራንክ የት አውቀሽ አንቺ? አንቺ የት አውቀሽ? ማነው ፕራንክ ያደርጋለሽ? ማነው ፕራንክ ያደርጋለሽ? የት አውቀሽ? ማነው የነገረሽ ፕራንክ እንደምትደረግ? ሽቶ ኮቱ በይ ሲወጅኒ ተንኮል ያከናው ጀምቱ ተንኮል ወጅኒ ጭጭ ቀብደን ስቶ ካሜራ ከነ ወደ ፍንቲ አነከስ እንደሆነ እረባክሽ ኮቱ ሽታሽት ማዳ ፈከረ ቦቱ አኒ በርግም ይገና ገልገለነት ትምት አከስ ጎና ይና አንጀት ባ አከስ ጎና ይና አንጀት ነምቦ ፈራ አንጀት ባ ማሞረ ይባላል ግን እንደዚህ ይባላል እንደዚህ ይባላል ግን እና ቪዲዮ ሰርተሽ ነው? ቪዲዮ ፕራንክ ነው። አራቃለች ነይ እስካላ ይዋላልሽ ላይክ ሰብስክራይብ አድርጉ። አለማዬ አይደረግም እንዴ? ምን አድርጌሽ ነው? እጄ ካላየት እንደዚህ ፈርገት ያደረጋችሁት ወይኔ ጉዴ ፈላ። አየሽ አንቺ በጣም ነው የምትናጂ። ደግሞ ታዲያ ምን አድርገሻል እኮ? ኧረ ምን አድርጌሽ ነው ማይዬ? ታዲያ ለምንድን ነው እንደዛ ያደረግሽኝ? ፕራንክ ፈልጊ አቀልጃ። እኔ ማር በጣም አመሰግናለሁ። ለኔ ብለሽ ነው? ለኔ ብለሽ ነው? እግዚአብሔርን በጣም አመሰግንሻለሁ። እኔ ጨዋ ቴንክ ዩ ምንም ማለት አይደለም። አንቺም አመሰግንሻለሁ በእውነት